ስለ ዩኤ አፕሊኬሽን የተወሰነ እንላለን። አዲስ አፕሊኬሽን ነው 2025 እና ከሌሎቹ አፕሊኬሽኖች ትንሽ ለየት የሚያደርገው ነገር አለ። ምንድነው? ኮምፔር ስናደርገው አብዛኛው የምናውቃቸው እነዚህ ላይቭ ስትሪም አፕሊኬሽኖች ኮይን እና ዳይመንድ ወይም ኮይን እና ቢን ኦር ኮይን እና ፖይንት ይኖራቸዋል። ከዛ በኋላ ዊዝድሮ የምናደርገው ወይም ኤክስቼንጅ የምናደርገው ፖይንቱን ወይ ዳይመንዱን ወይ ደግሞ ቢኑን ነው። ሪቻርጅ የምናደርገው የምንገዛው ደግሞ ኮይኑን ነው። ኮይን እንገዛለን በዶላር ኦር ሰምቲንግ። ከዛ በኋላ ኤክስቼንጅ አድርገን ወደ ዳይመንድ እንቀይረዋለን። ዊዝድሮ ማድረግ ስንፈልግ ግን ዳይመንዷን ወይም ደግሞ ፖይንቷን ወይ አንዳንድ አፕሊኬሽን ላይ ደግሞ ቢኗን ዊዝድሮ እናደርጋለን ማለት ነው። ይሄ የነዛ ተቃራኒ ነው። ተቃራኒ ነው ማለት ምንድነው? እዚህ ላይ ያለው ዳይመንድ እና ኮይን ነው። ዊዝድሮ የምናደርገው ኤክስቼንጅ የምናደርገው ኮይኑን ነው። ሪቻርጅ አድርገን የምንገዛው ደግሞ ዳይመንዱን ነው ማለት ነው በዩኤ አፕሊኬሽን። እና ዊዝድሮ ስናየው ሌላው ጋር በብዛት 100,000 ዳይመንድ ወይም 100,000 ፖይንት ሲሆን ዊዝድሮ እናደርጋለን። እዚህኛው ላይ ደግሞ 10,000 ኮይን ስንደርስ ዊዝድሮ ማድረግ እንችላለን ማለት ነው። 10,000 ዊዝድሮ 10,000 ኤክስቼንጅ ማድረግ እንችላለን። ኤክስቼንጅ ማለት 10,000 ኮይኑን ወደ ዳይመንድ ማለት ነው። 10,000 ኮይን ወደ ዳይመንድ ኤክስቼንጅ ስናደርገው 9,000 ዳይመንድ ሆኖ ኤክስቼንጅ ይሆንልናል። ጊፍት ሼሩን 70-30 ነው ጊፍት ሼር። ስለዚህ ጊፍት የምንሰጣጣው እንደሌሎቹ በኮይን ሳይሆን በዳይመንድ ነው ማለት ነው። ስለዚህ 1,000 ዳይመንድ ለሆነ ሰው ጊፍት ከሰጣችሁት እሱ ጋር 700 ሆኖ ይገባል። 70-30 ነው ጊፍት ሼሩ ማለት ነው የዚህ አፕሊኬሽን። ከዛ ውጪ ቤዚክ ሳለሪው ላይ ስንመጣ ኒው ሆስት ሆነን ስንገባ ቤዚክ ሳለሪ ሪዋርድ የሚሰጠን በኮይን ነው። በኮይን ነው የሚሰጠን። ስለዚህ ቤዚክ ሳለሪያችን ምንድነው? ለ7 ቀን ስንሰራ ወንድም ሴትም ጾታ የለውም 200 ኮይን ፐር ሃወር ይሰጠናል። 200 ኮይን ፐር ሃወር። ያ ማለት በዳይመንድ ለሌሎቹ 100,000 ዊዝድሮ ለሚደረግባቸው አፕሊኬሽኖች 2,000 ፐር ሃወር ማለት ነው። በዳይመንድ ወይ በፖይንት ካየናቸው። ምክንያቱም እዛኛው ላይ 100,000 ስለሆነ ዊዝድሮ ወይም ኤክስቼንጅ የምናደርገው፣ እዚህ ጋር ግን 10,000 ኮይን ስለሆነ ዊዝድሮ የሚደረገው የሚሰጠን 2,000 ነው። 200 ፐር ሃወር ኮይን ይሰጠናል ማለት ነው። ማክሲመም በቀን ውስጥ መስራት የምንችለው 3 ሰዓት ነው። ስለዚህ በቀን 600 ኮይን በ3 ሰዓት መስራት እንችላለን። አጠቃላይ ለ7 ቀን 4,200 ኮይን መስራት እንችላለን። ያ ማለት 4.2 ዶላር ማለት ነው። ምክንያቱም 10,000 ኮይኑ $10 ነው። ዊዝድሮ የምናደርገው $10 ነው። 10,000 ኮይን $10 ሆኖ ነው ዊዝድሮ የምናደርገው። ሌላ ቦታ 100,000 ፖይንት ወይም 100,000 ዳይመንዱ $10 አይደለ? እዚህ ጋር ደግሞ 10,000 ኮይኑ $10 ሆኖ ዊዝድሮ እናደርጋለን ማለት ነው። ስለዚህ ለ7 ቀኑ 4.2 ዶላር እንሰራለን ወይም 4,200 ኮይን እንሰራለን ማለት ነው ለ7 ቀን። እና ማይክ ላይ ነው የምንቀመጠው። ፓርቲ ነው የሚያሰራን። ማይክ ላይ ስንቀመጥ አቆራርጠን መስራት እንችላለን፣ ግን ቫሊድ ብሎ የሚይዝልን ከ20 ደቂቃ እና ከዛ በላይ ከተቀመጥን ነው። 10 ደቂቃ ተቀምጠን አቋርጠን ከወጣን ሪከርድ አያደርግልንም። 20 ደቂቃ ተቀምጠን አቋርጠን ወጥተን እንደገና መግባት ግን እንችላለን። ስለዚህ ማይክ ላይ ቫሊድ ታይም የሚባለው ሚኒመሙ 20 ደቂቃ ነው። 20 እና ከዛ በላይ ማለት ነው። ሌላ ደግሞ በዚህ በ7 ቀን ውስጥ አንድ ሰው ሆስት ሆኖ ከተመዘገበ በኋላ ከኤጀንሲው ሊቭ ማድረግ ከፈለገ ወይም ሪሙቭ ከተደረገ ይሄ የ7 ቀኑን ሪዋርድ ማግኘት አይችልም። አንድ ሆስት በ7 ቀን በዚህ 7 ቀን ውስጥ 200 ፐር ሃወር በሚሰራበት ሰዓት ላይ የሆነ ኤጀንሲ ውስጥ ሆስት ሆኖ ተመዝግቦ አይ ኤጀንት መሆን እፈልጋለሁ ወይም ደግሞ ከዚህ ኤጀንሲ ውስጥ መውጣት እፈልጋለሁ ብሎ ሪሙቭ ካደረገ የ7 ቀኑ ሪዋርድ ማግኘት አይችልም ወይም መስራት አይችልም ይላል። ፕላስ ደግሞ ሪዋርድ ሪሙቭ ያደረገበት የዛ ቀን ላይ
ምንም አይነት ሪዋርድ አያገኝም ወይም ሰርቶም ከሆነ ይቀነስበታል ይላል በ7 ቀን ውስጥ ማለት ነው። ከዛ 7 ቀኑ ካለቀ በኋላ ወደ ስቲል ኒድ ይሄድና ኖ ታርጌት አለው። ኖ ታርጌት ማለት ያለምንም ኤክስቼንጅ የሚሰራ ሰው ካለ 40 ኮይን ፐር ሃወር ይሰጠዋል። በ3 ሰዓት 120 ኮይን ማለት ነው። 40 ኮይን በሰዓት ለ3 ሰዓት መስራት ይችላል። 120 ኮይን መስራት ይችላል። እዚህ ጋር ማሰብ ያለብን አሁን 40 ሲባል ትንሽ ሊመስል ይችላል፣ ግን 40 ማለት በዳይመንዱ ወይም በቢን ከወሰድነው በሰዓት 400 በ3 ሰዓት ውስጥ 1200 ፖይንት ወይም ዳይመንድ ማለት ነው በሌላው ስናየው። እዚህ ጋር ሲመጣ ያው በኮይን ስለሆነ 40 ኮይን በ3 ሰዓት ውስጥ 120 ኮይን ይሰጣል ማለት ነው። ከዛ በኋላ እንደ ሌሎቹ ስቲል ኒድ ሌቭል አለው። 2300 ኤክስቼንጅ ሲደረግ 70-30 ነው ኤክስቼንጅ እንትኑ ጊፍት ሬቱ። እንደዛ ከሆነ ደግሞ 50 100 በ3 ሰዓት 150 80 እያለ እየሰራን እንሄዳለን ማለት ነው። በዚህኛው ላይ ደግሞ አንዴ የ7 ቀኑን እየሰራን ባለበት ሰዓት ላይ ኤክስቼንጅ ብናደርግ ማለት 7 ቀኑን ሳንጨርስ ለምሳሌ በአራተኛው ቀን ወይም በአምስተኛው ቀን ላይ ኤክስቼንጅ ብናደርግ እስከ 12000 አካባቢ እስከ ሌቭል አይ ድረስ አካባቢ ኤክስቼንጅ ካደረግን ምንም አይነት ሪዋርድ አናገኝም። ይሄኛው እዚህ ጋር ያለውን ሪዋርድ አይሰጠንም፣ ቤዚክ ሳላሪውን ብቻ ነው የሚከፍለን። ግን በዛ በ7 ቀን ውስጥ 24000 ኮይን ኤክስቼንጅ ካደረግን ከ7 ቀኑ በተጨማሪ 280 በሰዓት በ3 ሰዓት ደግሞ ያው ባስታችሁት ያንን እንደ ጊፍት ቦነስ ደግሞ አድ ያደርግልናል ማለት ነው። ሶስተኛ ሩል ላይ የተቀመጠው ሌላ ደግሞ አንድ ሆስት ጆይን ካደረገ በኋላ ኤጀንሲውን በ7 ቀን ውስጥ ከለቀቀ የ7 ቀኑን ሪዋርድ አያገኝም ብለናል። ከ7 ቀን በኋላ ባለው ደግሞ ለምሳሌ 1 ወርም ቆይቶ 15 ቀንም ቆይቶ ከዛ ሆስት ወይም ከዛ ኤጀንት ሪሙቭ ማድረግ ከፈለገ ደግሞ አንደኛ የዚህ የዕለት ሁለት የሰራው ኮይን ሪዋርድ ዲዳክት ይደረጋል፣ ይቀነስበታል። ፕላስ ደግሞ ከዛ ኤጀንት ውስጥ ሲወጣ ኤክስቼንጅ አድርጎ ሌቭሉ አድጎ ቢሆን እንኳን ወደ ኤል ሌቭል ይመልሰዋል፣ ወደ ኖ ታርጌት ማለት ነው። ስለዚህ እዚች ጋር ምንድነው አንደኛ ኤጀንት የምንመዘገብበት ቦታ ላይ አውቀንና ወስነን መግባት አለብን። ፕላስ ደግሞ ኤጀንት መሆን የምንፈልግ ልጆች ቀጥታ ሬጅስተር ስናደርግ ኤጀንት ሆነን መመዝገብ አለብን ማለት ነው። አንዴ ሆስት ሆነን ከገባን በኋላ ሪሙቭ ማድረጉ ዋጋ ስለሚያስከፍል። ሌላኛው ደግሞ ኢንቪቴሽን ሪዋርዱ ምንድነው የሚለው ላይ ስናይ አንድ ሰው ኢንቫይት አድርገን ለ5 ሰዓታት ከሰራለን 5 ሰዓት ማለት 2 ቀን ማለት ነው። በአንድ ቀን 3 ሰዓት ስለምንሰራ በ2 ቀን ውስጥ ከሰራለን 50 ኮይን ሪዋርድ እናገኛለን በአንድ ሰው። ለ7 ሰዓት ከሰራ ደግሞ 70 ኮይን እናገኛለን። ስለዚህ 2 3 4 ሰው እየጋበዘን ስንሄድ አጠቃላይ በ20 ሰዓት ሲሰሩልን 20 ሰዓት ማለት እቺ 7 ቀኗ አንድ ሳምንቷ ማለት ነው። አንድ ሳምንቷን 3 ሰዓት ስትሰራ 21 ሰዓት ነው። ስለዚህ አንድ ሰው ሬጅስተር አድርገን ኢንቫይት አድርገን ነው እኛ በእኛ ስር ከገባ በኋላ በአንድ ሰው 200 ኮይን ይሰጠናል። ስለዚህ 5 ሰው ኢንቫይት ካደረግን በ7 ቀን ውስጥ 1000 ኮይንን ይሰጠናል ማለት ነው። ስለዚህ ሪዋርዱ ቫሊድ የሚሆነው በ7 ቀን ውስጥ ያላቸው ተደምሮ ነው የሚሰጠን ማለት ነው። በቀን ውስጥ ደግሞ ከ3 ሰዓት በላይ ብትሰሩም ሪዋርድ የለውም። ማክሲመም ሀወሩ ኦን ማይኩ 3 ሀወር ነው። ይሄ ሆስት ሪዋርድ ነው። ጌመር ሪዋርድ ደግሞ አንድን ሰው ከጋበዝነው ወይም ኢንቫይት ካደረግነው በኋላ ጌም ተጫውቶ ቤት ያደረገው ወይም ያሸነፈው በ30 ቀን ውስጥ ካልኩሌት ተደርጎ ሪዋርድ አለው። ለምሳሌ አንድ ሰው ኢንቫይት ያደረግነው ሰው ጌመር ሆኖ ከ0 እስከ 1 ሚሊዮን 1000 2000 3000 10000 500,000 ቢያሸንፍ ወይም ቤት ቢያደርግ 0.1%ቱን 0.10 ማለት 0.10 ማለት ያው 0.1%ቱን ለኛ ይሰጠናል ማለት ነው። ስለዚህ ይሄ ኢንቪቴሽን ሪዋርዱ ነው። ሰብ ኤጀንሲ ፖሊሲው እንትና ፒራሚድ ነው። እንደ ሀላ እና ፖፖ ላይ እንዳለው ማለት ነው። ፒራሚድ ነው። አንድ ሰው ኢንቫይት ካደረገን ለምሳሌ ኤጀንት ኤ ቢ እና ሲን ኢንቫይት አደረገ፣ ኤጀንት ቢ ዲ እና ኢን ኢንቫይት አደረገ፣ ኤጀንት ሲ ደግሞ
ኤጀንት ኤፍን ኢንቫይት አደረገ። ስለዚህ ኤጀንት ኤ ሪዋርዱን የሚያገኘው ከሁሉም ነው። ከኤጀንት ቢም፣ ዲም፣ ኢም፣ ኤፍም ሲም ሪዋርዱን ማግኘት ይችላል ማለት ነው። ስለዚህ ፒራሚድ ነው ኤጀንት ኮሚሽኑ። ኤጀንሲ ኮሚሽኑ ደግሞ ሌላውን ስናይ ሌቭሉ ኤጀንሲ ሌቭሉን ስናይ ከ4% ይጀምራል። 4% ማለት ከ0 እስከ 100,000 ኮይን ከ0 እስከ 100,000 ኮይን በዳይመንድ ብናሰላው ይሄ ከ0 እስከ 1 ሚሊዮን ማለት ነው 4%። ከ100,000 እስከ 500,000 ደግሞ 8%። ያ ማለት ከ1 ሚሊዮን እስከ 5 ሚሊዮን ላሉት ደግሞ 8% በኮይን ስናደርገው ቫልዩ ሲያንስ እንትን ግራ እንዳያገባችሁ በማለት ነው። በዛ መልኩ ይሰራል። ስለዚህ ኤጀንሲ ሰብ ኤጀንሲ ኮሚሽን እኛ ኤጀንት ስንሆን እኛ ሰብ ኤጀንት ኮሚሽን የምናገኘው እኛ በእኛ ስር ባሉ ኤጀንቶች የምናገኘው አንደኛ ኮሚሽን ሬታችንን ያሳድጉልናል። ከዲ ወደ ሲ ከሲ ወደ ቢ እንድንሄድ ያደርጉልናል። ሲቀጥል ደግሞ አዲሽናል ኮሚሽን ሬታችን ደግሞ ከ4% እስከ 16% ከነሱ ማግኘት እንችላለን ማለት ነው። እዚህ አጠቃላይ ዮዮ ፖሊሲ የምንላት እቺ ነች። ስለዚህ እዚህኛው አፕ ላይ ሬጂስተር አድርጋችሁ መስራት የምትፈልጉ ልጆች ካላችሁ ሊንክ ዋትስአፕ ሊንክ አስቀምጥላችኋለሁ ወይም ደግሞ የአፕሊኬሽኑን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ላይ ሃይላይቱን ማየት ትችላላችሁ ማለት ነው። ከወደዳችሁት ደግሞ ሌላ ቀጣይ ሙሉ ቪዲዮውን እሰራላችኋለሁ። ይሄ ስለ አፑ ያለው ሙሉ ኢንፎርሜሽን ነው ማለት ነው።